አዲስ ፓስፖርት ለማውጣት የሚያስፈልገን ልደት ካርድና መታወቂያ ነው። መጀመሪያ immigration.gov.it ከገባን በኋላ ሳይን አፕ የሚለውን እንነካለን። ከዛን እዚህ ጋር ዩዘር ኔም እናስገባለን። ዩዘር ኔም ካስገባን በኋላ ኮንቲኒው ብለን ስልክ ቁጥር እናስገባለን። ስልክ ቁጥር አስገብተን ስንጨርስ ኮንቲኒው እንላለን። ከዛን ስልካችን ላይ የሚመጣ ኦቲፒ አለ 6 ቁጥር። እነዚህ ቁጥሮች እናስገባና አሁንም ኮንቲኒው እንላለን። ከዛን ኢሜል እናስገባለን። የሚሰራ ኢሜሉን የሚመጣልን ቁጥር አለ ኦቲፒ ረፍቶ ሊመጣ ይችላል። እሱን ቁጥር እዚህ ክፍት ቦታ ላይ ፕሮሰስ አድርጎ ሲጨርስ እናስገባና ኮንቲኒው እንላለን። ሳይመጣ ከቆየ ሪሴንድ ኦቲፒ የሚለውን ክሊክ አድርገን ሪሴንድ እናደርግና መልሰን እናስገባለን። አስገብተን ስንጨርስ ኮንቲኒው እንለዋለን። ከዛን ይሄ ፔጅ ይመጣልናል። የትውልድ ጊዜያችን በስርዓት ወይም ኢትዮጵያ በሚለው ወይም ደግሞ ግሪጎሪያን በሚለው የልደት ካርዳችን ላይ ያለው የትውልድ ጊዜ እናስገባና ኮንቲኒው እንለዋለን። ከዛን የትውልድ ቦታ በስርዓት ሞልተን ኮንቲኒው እንላለን። እዚህ ጋር ፓስወርድ እናስገባለን። ፊደሎች አንደርስኮር እና ቁጥር አድርገን ፓስወርድ እናስገባለን። ፓስወርዱ ከታች ኮንፊርም እናደርጋለን። መልሰን አስገብተነው ኮንቲኒው እንላለን። ከዛን ጎቱ ፖርታል የሚለውን ክሊክ እናደርጋለን። እዚህ ጋር የቅድም ክሬት ያደረግነው ፓስወርድ እና ዩዘር ኔም አስገብተን ሎጊን እንላለን። በስልክ ወይም በኢሜል አንዱ መርጠን ኦቲፒ ይመጣልናል። ኦቲፒውን እናስገባለን። በኢሜል መርጫለሁ። ኢሜሌና ሄጄ የሚመጣልኝ 6 ቁጥር አለ በስልኬ ካደረኩ ስልኬ ላይ። ከዛ እነሱ ቁጥሮች እዚህ ጋር አስገባለሁ። ይሄ ክፍት ቦታ ላይ አስገባለሁ። ካስገባሁ በኋላ ኮንቲኒው እላለሁ። ከዛ እዚህ ጋር አፕላይ ፓስፖርት የሚለውን ክሊክ አደርጋለሁ። አዲስ ስለሆነ የመጀመሪያው እንነካለን። ከዛን ይሄን ተርም ኤንድ ኮንዲሽን አይ አክሴፕት ብለን ኔክስት እንላለን። ለትልቅ ሰው ስለምንሞላ አደልት መርጠን ኔክስት እንላለን። ከዛን እዚህ ጋር የመታወቂያ ቁጥራችን እናስገባለን። አይደንቲፊኬሽን ነምበር የሚለው ላይ የመታወቂያ ቁጥራችን ወይም ያገኘነው የፋይዳም ቁጥር ቢሆን እናስገባለን። ይህ ካስገባን በኋላ አፕሊካንት ዲቴል ላይ በእንግሊዝኛና በአማርኛ ስማችን በስርዓት አስተካክለን እናስገባለን። ከዛን ጾታችን በትክክል መርጠን እዚህ ጋር የትውልድ ጊዜያችን ልደት ካርድ ላይ ያለው የትውልድ ጊዜያችን በስርዓት እናስገባለን። ከዛን ካስገባን በኋላ ኮንቲኒው እንለዋለን። ከዛ በኋላ ወደ ታች እያየን ሁሉን ዲቴል በስርዓት እንሞላለን። ሪጅን ኦፍ በርዝ እንመርጣለን። ከዛን ፕሌስ ኦፍ በርዝ የሚለው ደግሞ የተወለድንበት ቦታ መርጠን እናስገባለን። ከዛ በኋላ በርዝ ሰርቲፊኬት ነምበር የሚለው የበርዝ ሰርቲፊኬታችን ወይም የልደት ካርዳችን ቁጥር በስርዓት እናስገባለን። 17 ቁጥሮች መሆን ስላለባቸው እነዚህ 17 ቁጥሮች ከልደት ካርዱ አይተን በስርዓት እናስገባለን። እዚህ ጋር 17 ቁጥሮች ነው የምናስገባው። እነሱ ካስገባን በኋላ ስራችን ምን እንደሆነ ኦኩፔሽን የሚለው ቦታ መርጠን እናስገባለን። ከዛን ስታተሳችን ሞልተን እዚህ ጋር ሪጂናችን ድጋሚ እንመርጣለን። ከዛን ወረዳ፣ ዞን፣ ቀበሌ ግዴታ ስላልሆነ እንተውና የተወለድንበት ከተማና ቤታችን ያለበት አድሬስ ወይም የቤታችን አድራሻ ሆም አድሬስ የሚለው ቦታ ላይ አስተካክለን እንሞላና ኔክስት እንላለን። ኦልተርኔቲቭ አድሬስ ካለን ኦልተርኔቲቭ አድሬስም አድ እናደርጋለን። ከዛን እዚህ ጋር ስልክ ቁጥራችን ይመጣል። ተጨማሪ ስልክ ካለን አድ ኦልተርኔቲቭ ፎን ነምበር የሚለው ላይ እናስገባለን። ከዛን ይሄን አስገብተን ስንጨርስ ኔክስት እንላለን። እዚህ ጋር ካንትሪ ጠይቀናል። ካንትሪያችን ያው ኢትዮጵያ ነው። ኢትዮጵያ የሚለው ሞልተን ኢንሮልመንት ኦፊስ የሚለው እኛ የምንፈልገው ቦታ እንሞላለን። እዚህ ጋር እኔ አቃቂ ቃሊቲ ብያለሁ። ከዛን ሰርቪሱ ኖርማል ሰርቪስ ነው። ኖርማል ሰርቪስ መርጥና አፖይንትመንት መቼ እንዳለ አፖይንትመንቱ ላይ አንድ ቀን መርጠን
እናስገባለን። ከዛን ሰዓት ምረጥ ይለናል። እዚህ ጋር ሰዓት መርጠን ኔክስት እንላለን። ከዛ በኋላ አፕሎድ የምናደርገው ቦታ ይመጣል። መጀመሪያ ላይ የልደት ካርዳችን ወይም በርዝ ሰርተፊኬት አፕሎድ እናደርጋለን። የሁለተኛው ላይ ደግሞ የቀበሌ መታወቂያችን ወይም ፋይዳችን አፕሎድ እናደርጋለን። ማወቅ ያለብን ነገር አዲስ ፓስፖርት ለማውጣት ፋይዳ፣ የቀበሌ መታወቂያና የልደት ካርድ ግዴታ ነው። ከዛን መታወቂያ አፕሎድ አድርገን ከጨረስን በኋላ ኔክስት እንላለን። ከዛ በኋላ ድጋሚ ኔክስት ብለን በትክክል መሙላታችን ቼክ አድርገን ኮንፊርም እናደርጋለን። ኮንፊርም አድርገን እዚህ ጋር ፕሮሲድ ቱ ፔመንት የሚለውን ክሊክ እናደርጋለን። ከዛ እዚህ ሪዳይሬክት የሚለውን እንነካና እዚህ ጋር ሲቢኢ ሞባይል የሚለውን እንመርጣለን። ከዛን ኮንቲኒው ይላለን። ከፈለግን የቴሌ ብሩን መርጠን በቴሌ ብርም መክፈል እንችላለን። ከዛ በኋላ ይህን የሆነ ቦታ ሴቭ እናደርገዋለን። ሴቭ አድርገን ባቀለምኩት ቁጥር ነው የሚከፈለው። ከከፈልን በኋላ እዚህ ጋር ሊስቱ ይመጣልናል። አሁን ስላልተከፈለ ፔንድ ይላል። ሲከፈል ግን ፔመንት ኮምፕሊትድ ይለናል። ፔመንት ኮምፕሊትድ ሲለን ፒዲኤፋችን እናወርዳለን። ፔመንት ኮምፕሊት መሆኑን እንዲያሳየን ሪሎድ አድርገነው ከዛን 3 ነጥብ ከነካን በኋላ ፕሪንት አፕሊኬሽን ፎርም የሚለውን አውጥተን ዳውንሎድ አድርገን በቀጥሮ ቀን ሄደን አሻራ እንሰጣለን። ከከፈልን በኋላ ይሄ ሙሉ መረጃችን እንዲወጣልናል። 3 ፔጅ ነው። ይሄን ፕሪንት እናደርጋለን። ፋይዳ የከፈልንበት የባንክ ደረሰኝ ፕሪንት እናደርጋለን። ፋይዳ ኦሪጂናል፣ መታወቂያችን የቀበሌ መታወቂያ ኦሪጂናል፣ እንዲሁም እነዚህ ፕሪንት አውቶች የልደት ካርዳችን ኦሪጂናል ይዘን በተባለው ቀን በቀጠሮ ቀን ሄደን አሻራ እንሰጣለን። አሁን እኔ የሞላሁት ለአቃቂ ቃሊቲ ስለሆነ አቃቂ ቃሊቲ ሄጄ አሻራ እሰጣለሁ። በሚሉኝ ቀን ሄጄ እቀበላለሁ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጠሮ ለማስያዝ የምትፈልጉ ቤተሰቦች ዲስክሪፕሽን ላይ ባሉ ስልኮች በቴሌግራም ወይም በዋትስአፕ ወይም ቀጥታ ቴክስት ማድረግም መደወልም ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።